ጥያቄ የምሰራው የዶሮ ሸሪካ ውስጥ ነው። ዶሮዎች ሲያረጁ ኃላፊያችን እየመታችሁ ግደሏቸው ይለናል። እኛም መግደሉን ውስጣችን ስላልፈለገው ለመግደል አልተስማማንም። ዶሮዎችን ብንገድላቸው ሐራም ይሆናል ወይ የሚል ጥያቄ። ሸሪካው ወይም ድርጅቱ ካልፈለጋቸው ሊጠቀምባቸው ለሚችል አቅመ ደካማ መስጠትን። ሸሪካው ይሄን ካላደረገና እናንተም ዶሮዎችን እንድታስወግዱ ከታዘዛችሁ አርዳችሁ ለምስኪን መስጠት፣ አልያ ደግሞ እንደ ወፍና ድመት ያሉ የአላህ መኽሉቆች እንዲበሏቸው ማድረግ ተገቢ ነው። አማ የመቱ መግደል ከዲኑ ጋር ይጋጫል። እነሱን ማሰቃየት ነው የሚሆን። ማንኛውም እንስሳ ያለው ሰው የእንስሳውን ሐቅ መጠበቅ ይወጅብበታል። በዲናችን ሊያበላው ሊያጠጣው ከታመመ ሊያሳክመው ይገባል። በዚህ መልኩ ሐቁን ጠብቆ የማይኖር ከሆነ መሸጥ ወይም ለሌሎች መስጠት ይወጅብበታል። ከልክ በላይ አርጅቶ ምንም አይጠቅመው መኖሩ የሚጎዳው ከሆነ የሚታረድ ከሆነ አርዶ መብላት ወይም ለሌሎች መስጠት። ማረዱ የማይቻል እንስሳ ከሆነ ለምሳሌ እንደ አህያ ሳይሰቃይ በቀላሉ በሚያርፍበት መልኩ ገድሎ መጣል ይቻላል። ዶሮ በመሰረቱ በዲን የሚታረድ ነው። ስለዚህ አርዶ መብላት ወይም ለሌሎች ማብላት ወይም ለምስኪኖች መስጠት። ይሄን ሁሉ ማድረግ ካልተቻለ እናንተ ራሳችሁ መታችሁ ከምትገድሉ እያረዳችሁ ወፎችና ድመቶች የሚበሉበት አካባቢ ላይ ማስቀመጥ ይቻላል። በላጩ ለሰው መስጠት ነው። የተለያየ አካባቢ ላይ አቅመ ደካሞች አሉ። ሌላኛው ጥያቄ